መንፈሳዊ ጭውውት አሁን ይጀምራል። የድሆች መጠጊያ ምን ነው አወቃችኋት? እንዴችን ዜማ ቅዳሴና መዝሙራት ነው አይበሏችሁ እንጂ ይችንማ ታውቋታላችሁ አይደል? ማለት ነበር። ወይ ዘንድሮ አያልቅም ተነግሮ አለገባኝ። ጉድ! ሰው ሁሉ እንዳለ አብዶ የለም እንዴ? እኔ ብቻ ያበርኩ መስሎኝ ስጨናነቅ አዳሜን ዳለቻ ቁንጥሯል። ጉድ ነው። ይገርማል። ቲክቶክ የሚባል ነገር ታውቃላችሁ? ቲክቶክ ታውቃላችሁ? ማማ ቲክቶክ ያውቃሉ? አላውቅም። እኔ ግን አላውቅም። እናላችሁ እዚህ ቲክቶክ መንደር ውስጥ ላይ ወይዘሮ ዝናሽ የምትባል ሴትዮ ማለት ይቅርታ፣ ወይዘሮ ምን ወይዘሮ እማማ ባዩሽ የሚባሉ አሉ። ታውቋቸዋላችሁ? ጉድ የእሳቸውስ አያድርስ። እግዚኦ አልናገረውም። ይቅርብኝ። እዛ ደግሞ የሆነ ጨለጥ ያለ ገጠር ውስጥ ላይ አንድ እናት ቲክቶክ አላቸው። ከእርሻ እንዳመዳቸው እንደመጡ ቲክቶክ ከፍተው ቲክቶካቸውን ገብተው ይኸው ላይሁን ለሃ አርጉትማ ላይሁን ንሁት ሼረሩን ንሁት አይሉም መሰላቸው። በጣም ያሳቀኝ እኔ የሰው አስተያየት ነው። እማማ በልጆት አካውንት ገብተው ነው ይላል። ሌላ እማማ ቅዳሴውን ለማትተውት ነው ይላል። እሳቸው ነው ሼኒኩት ይላል። በጣም የገረመኝ አስተያየት ይኸው አሉ። ይሄን ቲክቶክ የሚባል ነገር ትልቅ ሰው የማይደርስበት ቦታ ደብቁት አላለም? ሰው ሁሉ አብዷል እኮ እናንተ። ታዲያ ሰው ሁሉ አብዷል ልትፈርዱብኝ ያላችሁ? እንደው ለፋሚሊ አሁንም ሰው ሁሉ ማየት አብሮኝ
እንዴት ነው የምትረግጠው? እባክህ ቀስ ብለህ እርገጥ። እውር ቢሸፍት ከጓሮ አያልፍም አሉ እማማ። እንዴት ነው የምትሞክረው? እባክህ በኋላ አንዱ ህዝቡን ስትሳደብ አንዱ ገብቶ ጉድጓድ እንዳይጨምር። እኔ የለሁበትም። አንተው ቆንጆ እንዴት ዋል? ቆይ ይኸውና፣ ቆይ ና አይናል ነው አለቀስ እንዴ? ና ቆይ ና ዛሬ ይኸውናል። ቆይ ና ቆይ ና ይኸውናል ዛሬ በቅዱስ ጊዮርጊስ ጸበል አንተም አይን ይበራላል፣ እኔም እድናለሁ። ለእኛ ግን እንዲሁ ብንቀር ይሻለን ነበር። ይኸው እንግዲህ አንዴ አፈር አንዴ ሰው ሲያደርግ ሰው ሁሉ አብዷል እኮ ነው የምልህ። እኔ ብቻህን ጤነኛ ከቡድን አንተም የሰውን ተንኮል በጆሮው የምትሰማውን በዓይንህ ከምታየው ይቅርብህ። በጎን መርጣታይ። እሺ ደግ እንቀያየር። አንተ እብድ፣ እኔ ደግሞ አይነ ስውር። አንተ ጅል የት ልሂድ? ይሆናል እንዲሁም አንተ ሂድ። አንተ ብትሄድ ይሻላል። ሂድ ታለ አንድ እግርን አሳጥሬ እንደው ዶሮ ጠባቂ ባላ። እሱ ጥሩ ነበር። እኔም አንተን ከመምራት እገላገል ነበር። ግን ምን ያደርጋል፣ ዛሬ አይንህ ይበራላል። ኧረ በስመ አብ! እንደው ምኑን ነው የምታወራው ዛሬ? እኔማ ብርሃኔን ባገኝ አንተን ጸበል አመላልሼ አንተም ትድን ነበር። ወንድሜ አንተ ዳን፣ እኔ እንደው ተስማምቶኛል። አሜን። እንደው ብርሃኔን ትመልስልኝ እንጂ መጀመሪያ የማደርገውን እኔ ያውቀዋል። የራስ ጉዳይ። እኔ እንደሆነ ያን አስቀያሚ ቀን ዳግም ማሰብ አልፈልግም። ቤተሰቦቻችን ሁሉ በአሰቃቂ ሁኔታ አልቀዋል። አባቴን ስጡኝ፣ ወንድሜን ስጡኝ፣ እህቴን ስጡኝ። እሺ እናቴን መልሱልኝ፣ ተስፋዬን፣ ህልሜን፣ መጠለያዬን። እኔን ወንድሜ አይዞህ፣ እኔ ወንድምህ እኮ አለሁልህ። ድጋሚ ዳን እንዳትለኝ። ብቸኝነቴን ከማስብ እንዲሁ ብቀር ይሻለኛል። አንተንም እንዳለ አልቆጥረውም። ብቻችንን አይደለንም። ደሞስ የአዳም ዘር ሁሉ ወንድማችን አይደል? ሌላው ቢቀር ጎረቤቶቻችንና ያተሻለንና ቤተሰቦቻቸውን ትረሳለህ። አንተ ከዚህ ይዘኸኝ ከአካባቢው እስክንሰወር ድረስ ሳይርበን
ሳይጠማን እኔ ግን ድጋሚ ያን ቀን ማስታወስ አልፈልግም። መጠለያ እናቴን፣ ኩራት አባቴን፣ መከታዬ ወንድሜን፣ ስስት እህቴን የኔ እናንተ መትረፍ ትርፉ ለስቃይ ነው። ታዲያ ድጋሚ ያን ቀን ማሰብ አልፈልግም። እባክህን ወንድሜ፣ እባክህን። እንዲህም ሆነህ እኮ ብርሃኔ አንተ ነህ። አንተን ከፍቶ ከማይ እንዲሁ እንዳበርክ ደስተኛ ሆንልኝ። እሺ ይቅርታ ወንድሜ፣ ይቅርታ ወንድም ጋሽ። ተው በቃ ተው። እና እንዲሁም ወደዚች ወደ ድሆች መጠጊያ እንግባ። በዛውም ለምንን ካገኘናት አስራታችንን ቆጥቤያለሁ። እሷን ለቤተ ክርስቲያን እንስጥ። እንደው ይህን እምነትህን ተመልክቶ አንተን እንኳን ቢምርልኝ። እኔማ አይኔን አላጠውም። በስመ አብ ወወልድ ወመንፈስ ቅዱስ። እንዳትቀርብኝ አንተ ሰውዬ፣ እንዳትቀርብኝ እንዳትቀርብኝ። ናስቲና ከዚህ በኋላ ዳግመኛ ላትደርስበት በድንግል ማርያም ስም በክርስቶስ በአምላከ ጊዮርጊስ ስም ተቃጥለህ አሁን ቶሎ እግዚአብሔር ይመስገን። ውድ ቤተሰቦቻችን የድሆች መጠጊያ በሚል የቀረበው መንፈሳዊ ድራማ ይህን ይመስል ነበር። እንደ አይነ ስውር ወይም ደግሞ አይነ ዓለም ሆኖ የሰራልን ወንድማችን ወንዶሰን ሲሆን
እንደ እብድ ሆኖ የሰራልን ደግሞ ወንድማችን እሱ ያለውና እንደ ካህኑ ነው ያገለገሉን ወንድማችን አባታችን ቀሲስ ዳንኤል ናቸው ነበሩ። በዚህ መንፈሳዊ ድራማ ብዙ ጠቃሚ ነገር እንዳገኛችሁበት ባለሙሉ ተስፋ ነን። ዋናው መልእክት ቤተክርስቲያን በጥምቀት የሥላሴ ልጅነት የምናገኝባት፣ ስንዳር የምንሞሸርባት፣ ስንታመም እንደዚህ በጸበሉ በእምነቱ በአባቶቻችን መስቀል የምንፈውስባት፣ ስናዝን የምንጽናናባት የምንረጋጋባት፣ ብሎም ደግሞ ስንሞት አጽማችን የሚያርፍባት ቅድስት ቤተክርስቲያንን የሰጠ አምላካችን ክብር ምስጋና ለእሱ ይሁን። ክብር ለእሱ ይሁን። ክብር ምስጋና ለአምላካችን ይሁን። እስቲ አሁን ሁላችንን ከተቀመጥንበት እንነሳ። ቤተክርስቲያንን አንተውን ከቶ ያን ቃለ መሃላ እንፈጽማለን። ቤተክርስቲያንን አንተውን ከቶ ወንድማችን ዘማሪ አሌክስ ባለበት ምዝሮግ ሊያዝልን ወይም ቤተክርስቲያን